አንደኛው ህጉን ጠብቆ የሀገሪቷን ህግ ከጠበቀ ምንም አይደርስበት። ግን ሀበሻ ራሱ የሀገሪቷን ህግ እየጣሰ ነው፣ እየተሸወደ ነው፣ እየተበላ ነው። እርስ በራስ እንደምትባላ ያውቃል። ሰላም ዩቲዩብ እንዴት ናችሁ? እንደምን አላችሁ? እንዴት ከረማችሁ? ሰብስክራይብ አድርጉ። ለምታበረታቱኝ ደግሞ ከልቤ ነው የምላችሁ። ቴንኪው። ትልቅ ክብር አለኝ። አመሰግናለሁ። የዚህ ሀገር ስራ እንደዚህ ነው። ሌላ ታሪክ የለው። እዚህ ሀገር ተሰደመታ ኦፊስ ላይ አይደለም የምትሰራው ብራዘር። እንደዚህ አይነት ስራ ነው የምትሰራው። ላይክ ኤቭሪ ሎኬሽን የምትሰራው ይሄንን ነው። ምን ላይክ ታውን ላይ ብትሆን የምትሰራው ይሄንን ነው። ሌላ ከዚህ የምታመጣው ነገር የለም። እንደዚህ አይነት ሱቅ ነው የምትሰራው። ሜቢ አቅም ካለ ትላልቅ ሱፐር ማርኬቶችን ልሰራ ትችላለህ። አይ ቲንክ ያ ነው እንግዲህ። እዚህ ሀገር እንመጣለን። ሳውዝ አፍሪካ ብራዘር ተበልተዋል። የለም እንደ ድሮ አይደለም ብራዘር። አትምጣ፣ ከቻልክ አትምጣ። ና አልልህም፣ አልመክርህም ብራው። ተበልተዋል። ሌላ ቻንስ ሞክር፣ ሌላ ሀገር እስኪ፣ ሌላ ፋሽን። አሁን ደግሞ ሳውዝ አፍሪካ ፋሽን አልቋል። ቢኮዝ በቃ ላይክ ያለው ሲቹዌሽን ከባድ ነው ብራዘር። ልነግርህ አልችልም። አትምጣ። ሌላ አይዲያ ፍጠር፣ ሌላ ስራ ፍጠር። ሳውዝ አፍሪካ አሁን ተበላሽቷል ብሮ። እርስ በራስ የሚገዳደልበት ሀገር ኖሯል። መከባበር የለም። ላይክ እንደ ድሮ አሪፍ ሰርታ አታገኝ። ፖሊስ ይመጣል በል፣ ሌባ ይመጣል በል፣ በቃ ማይመጣ የለም ነው የምልህ። ብዙ ቻሌንጆችን ይሄንን ትንሽ ስራ እየሰራው እንኳን ብራዘር፣ ይሄ ቢሰራው ትንሽ ነው እንለፈ የለም እኮ ብራዘር። አሁን ሳውዝ አፍሪካ የምትመኙ ልጆች እኔ ሌላ አይዲያ ፍጠሩ ነው የምላችሁ። ሌላ ሀሳብ ፍጠሩ። ላይክ የድሮ አይደለም። ኤቭሪቲንግ ተቀይሯል። like everything now expensive, like everything brother. እናቴ ይመራል ነው የምላችሁ። አሁን ራሱን እየመረረኝ ነው። በቃ ሌላ ሀገር ደስ ይለኛል። ሀሳብም አለ ለትንሽ ቀን ነው እንጂ አሁን ሌላ ሀገር አሁን እዚህ ሀገር የምሰራው ላይ የራሴ ስራ ነው። ሌላ እኔን እንትን የሚለኝ የለም። ሰው ግን ከዚህ ሀገር መውጣት ፈልጋለሁ። ነገርቷ እየከፋ ነው የሚሄደው። በቃ አሁን በሶሻል ሚዲያ የሚያዩት ነገር ላይክ ሀበሻም ደግሞ ላይክ ህጉን ጠብቆ ስደተኛ እንደሆነ አምኖ የዚህ ሀገር ህግን ጠብቆ አይሰራም። ህግን እየጣሱ ነው የሚሰሩት። በዛው እንትን ያለው ብዙ ችግሮች እየደረሱ ይገኛል። ስፔሻሊ አሁን ላይክ ሎኬሽን ላይ ላለ ወንድሞች እና ብዙ መከራ ነው የሚያሳልፉት፣ ብዙ ስቃይ። እኔ ወይ ውሸት ምናምን እንዳይመስላችሁ ጋይስ፣ የምር ነው የምነግራችሁ። አሁን ቀን በቀን ነው ሱቅ የምፈትሹት። አሁን በአሁኑ ሰዓት ቀን በቀን ነው የምልህ። ያን ስሸኘው ያ ይመጣል፣ ያን ስታባረው ያ ይመጣል። እንዴት ነው ምን እየሰራ ነው ይላል። ምንድነው ቤት ውስጥ አለ። በቃ የማይበረብሩት ነገር የለም። አንደኛው የሆነ ብራሳችን ስራ ነው ስላችሁ ላይክ ሀበሻ አንደኛው ህጉን ጠብቆ የሀገሪቷን ህግ ከጠበቀ ምንም አይደርስበት። ግን ሀበሻ ራሱ የሀገሪቷን ህግ እየጣሰ ነው፣ እየተሸወደ ነው፣ እየተበላ ነው። እርስ በራስ እንደምትባላ ያውቃል። እርስ በራስ እንደምትጠላላ ያውቃል። ጥቁር ደግሞ አንድ ነገር ካየ አይለቅም ነው የምላችሁ ጋይስ፣ አይለቅም። በቃ ያችን ቦታ እስከ መጨረሻው ይመጣልሃል ብራዘር፣ እስከ መጨረሻ ባዶ እስከሚያደርግ ድረስ ይከታተላል። ስለዚህ ሳውዝ አፍሪካ አሁን ተበልቷል። እንዴ አሁን ብዙ ልጆች ያማራሉ። አሁን እዚህ ሀገር ያሉት ብዙ ወጣቶች አሁን ላይክ ቲክቶክ ላይ አይ ቲንክ የምታዩት ምናምን የሚሰዳደቡ ልጆች አብዛኛው እዚህ ሀገር ያሉት ናቸው። አብዛኛው በስትሬስ በምን የተሞሉ ናቸው። እንዴ አለ ለምን ይመስላችኋል?
ለአንድ ወንድም ነግሮ ላይክ የሚቀልበት ነገር አይደለም። በቃ ኤቭሪ ታይም ብቻም ነው የምታሳልፈው። አትወጣም፣ ከማንም ጋር አትገናኘው። ችግርህን ማንም አይረዳህም። ቦዝ ምትላለ እቃ ወርውሮ ይድልሃል። ብራዘር Hola. what's up bro? Good. yeah my brother. Yeah. You're right. የሳውዝ አፍሪካን እውነታ ካኔ ስሙት ጋይስ፣ ካኔ ምክንያቱም ምን አንደኛው የመጡት ትላንት አይደለም ላይክ 7 አመት ሙሉ የቀየሩበት ላይፍ ነው የምነግራችሁ። ይሄ ውሸት ምናምን እንዳይመስላችሁ። ውሸት ነው ወይ ምናምን ብለህ ካሰብክ ተሳስተሃል ብራዘር። እውነታን ነው የምነግርህ። ሳውዝ አፍሪካ ለመምጣት አትሞክር። በቃ even እዚህ ሀገር ያሉትም እኔ ተመቻችቶ ላይክ ያሉበት ሁኔታ ተመቻችቶ ቢወጡ ደስ ይለኛል። ምክንያቱም አንደኛ ኢትዮጵያዊ ነኝ፣ ስቃችን እየበዛ ነው የሚለው የማፈር ችግር አለ። ቀን በቀን የሚመጣው ፖሊስ ወጥቶ ማይጠይቅ የለም ብራዘር። ሎት ኦፍ ቲንግ ነው የሚጠይቁት ወጥቶ። ሳውዝ አፍሪካ ሲባል ሆነ እንደፈለክ የምታገኝ ይመስላል፣ እንደፈለክ ሆነ ያደላ ህይወት የምትኖር ይመስላል። አይኑ ግን የትም ሀገር ስቃ አለ፣ ግን የሳውዝ አፍሪካ ይለያል ነው ማለት። ሳውዝ አፍሪካ ሁሉንም ነገር ችሎ ወንድ ለላኔ ወንድ ነው። ስፔሻሊ ስደት መባል ነገር ያለው እዚህ ሀገር። እኔ እዚህ ሀገር ላሉ ወንድሞች እኔ እናቴ ማጨብጨብ ሳያንስ ብዙ ስቃይ እኮ ነው የሚያሳልፉት። ብዙ ስቃይ፣ ብዙ መከራ፣ ብዙ ነገር ችሎ ነው ምኖሩት። ስለዚህ ዳግመኛ ታናሽ ወንድምህን ማምጣት እንደዚህ እንድሰቃይ እንድማራራ አታርግ። በቃ ባይድሜ አትቀልድ። ባይድሜ ነው የምትቀልደው። እዚህ ባይድሜ ትቀልዳለህ ነው ወንድም። እንዴ አንተ የሥራ አላማ ካለ ኢትዮጵያ ወጥራ መስራት እኮ ነው። ኢትዮጵያ ጠባይን አስተካከለ ከሱስ ወጣ ጠንካራ ወንድ ሆነ ኢትዮጵያ ሰርተ መለወጥ እኮ ነው ብራዘር። እዚህ ሀገር መጣ እድሜህን ትቀልዳለህ፣ ላይፍ በላሻል like lot of thing brother። እንዴ ኢትዮጵያ like ሰርታ መቀየር ትችላለህ። አሪፍ ከሆንክ ሙያ ተምራ የትምህርት ደረጃ ካለ ደግሞ በትምህርት ደረጃ ኢትዮጵያ ምን እንስራ ኢትዮጵያ ስሩ ትላላችሁ ምናምን ይላሉ ብዙ ልጆች ነው። በቃ ሰው ሀገር አትመኝ ነው ሰው ሀገር ስፔሻሊ ሳውዝ አፍሪካ አትመኝ። በቃ ኢትዮጵያ የራስህን ስራ አላም ደግሞ ሰው ቤት ይብን ተቀጥራ ቢሰራ ነፃነት አለ ብራዘር። ቃሪፍ ሚሞሪ ካለ የስራ ፍላጎት ካለ ነፃነት አለ። ለሰው ልጅ ደግሞ ከምንም በላይ ነፃነት ይበልጣል አይደል? ነፃነት ይበልጣል። እና እኔ እንደኔ እንድትሰቃዩ አልፈልግም። እዚህ ሀገር መጣችሁ እንደኔ እንድትሰቃዩ አልፈልግም ስፔሻሊ። ምክንያቱም በቃ እዚህ ሀገር አንደኛ አስካፍ ነው፣ ሁለተኛው ሴፍቲ የለም፣ ሶስተኛው ደግሞ እድሜህን ታስቆጥራለህ። ሰርታ አትለወጥ፣ ቶሎ አትለወጥ፣ ቢሰራም ቶሎ አትለወጥ። አንዱን ስታልፈው አንዱ ቻሌንጅ አለ፣ አንዱን ስታልፈው አንዱ ቻሌንጅ አለ ብራዘር። ሌላ ላይክ አውሮፓ ምናምን ሞር ሰዎች ላይክ የሆነች የራሳቸው ችግር ቢሆን ግን እንደዛ አይነት ቻሌንጅ ያሳልፋሉ ብዬ አላስብም። በየቦታ ፖሊስ ፔፐር አምጣ አንተ ስደተኛ ነህ የሚያንቋሽሽ አይኖርም ብራዘር። እዛ ሀገር ህፃን ልጅ ነው የምዘርፈው። ህፃን ልጅ ስለታማ ነገር አይጠፋም ከእጃችሁ። የዚህ ሀገር ዜጎች አሪፍ ስልክ ያዝክ ትነጠቃለህ፣ አሪፍ ብር ካዝክ ትነጠቃለህ። እንዴ ምን ሆነ? ማን ይጠይቃል? ይታያቃል ብራዘር። ህግ ቦታ የምትሄድ ህግም አንደኛው ስደተኛ ነህ፣ ሁለተኛው ሙሉ ፋይል የለም። የዚህ ሀገር የመኖሪያ ፍቃድ ብዙ ላይኖር ይችላል። ዝም ብሎ ፔፐር አሰርተ ነው የምትኖረው። ከስንት አንዱ ነው አሁን እዚህ ሀገር የመኖሪያ ፍቃድ የምትሰጠው። እሱም በመከራ እሱም 10 አመት 15 አመት ቆይታ ወሳው ይዘ ከሰው ጋር ተጣምረ ነው እንጂ ዝም ብሎ ወረቀት አይሰጥም። እዛ ዝም ብለህ ነው የምትኖረው። ህጋዊ አይደለም። ብትገደል ብትወጋ ተጠያቂ ይላል። አንደኛው ስደተኛ ነው፣ ህግን አክብረህ መኖር አለብህ። አንተ እንኳን ሳታጠፋ እኮ ነው አጥፍተህ ሳይሆን ሳታጠፋ ህግን አክብርልህ። ፔፐርን ጠይቃለህ፣ ህጋዊ ፔፐር አምጥተህ
እንደዛ አይነት ላይፍ ልታሳልፍ አስሬ ሳውዝ አፍሪካ bro don't come man አትምጣ ና ለምን ሳውዝ አፍሪካ ላይክ ና እዚህ ትለወጣለህ ምናምን አይደለም ላንቲ በሽታ ሳውዝ አፍሪካ ስደት ማለት በሽታ ነው ብራዘር በሽታ ነው የምታተርፈው ምንም የምታተርፈው ገንዘብ አይኖርም በሽታን ታተርፋለህ ጭንቀትህን መታመምህን ህመምህን ለምን እንዴ አንተ በሀገር የቀን ስራ ሰርታ በፍሪዶም አትኖርም እንዴ አይኑ ሀገሪቷን ባሁኑ ሰዓት ጥሩ ሙላ አይደለችም እሱ አይደለም ዋናው በቃ ተደብቃ ሰላምን እየሰበክ ሰላማዊ ኑሮ መኖር ብራዘር እዚህ ሀገር ለምን ትመኛለህ ስፔሻሊ የደቡብ ልጆች ናቸው እዚህ ሀገር መኖሩት አሉ እርስ በራስ ይባላሉ ይገዳደላሉ ማን እንደሚገላ አታውቅም ካንዱ ካለፍ ካንዱ ይገላል ያቃጥልሃል ያስኮል ሾፕ ምናምን ኢሳት ለቀብሃል ብራዘር እና እንደዛ አይነት ላይፍ ልታሳልፍ አትምጣ ብራዘር ራሊቱን ነው የምነግርህ እና በሌላ ቪዲዮ እስከምንገናኝ ዳና ቆዩልኝ ወዳችኋለሁ አመሰግናለሁ ሰብስክራይብ እንዳይረሳ መልካም ቀን